የሚገርመኛል አሁን ስለመቤታችን ስታወራ ራሱ የምታስቀምጥብን የሆነ ምስል አለ። አንተ ስታወራ ይገርመኛል። ዶክተር ወዳጄ ነው ምንድነው የሚያምነው እምነት ኦርቶዶክስ ነው፣ ፕሮቴስታንት ነው፣ ካቶሊክ ነው? ግራ ስለሚገባኝ ሌሎችም አድማጮች ግራ ስለሚገባቸው እንደው ለመጠየቅ ያህል ነው። የሷ አሁን በጣም የተለየ ነው። በጣም ነው የምወዳት። ምንም ይቅርታ ማልጠይቅበት ጉዳይ ነው። እዛ መጽሐፍ ቅዱስ ላይ የተጻፈውን ብቻ አንብቤ ሌላ ሳልጨምር መጽሐፍ ቅዱስ ላይ የተጻፈው ብቻ አሁን ቅዱስ ገብርኤል መጥቶ ሲነግራት የምስራችሁ እንዴት ሲነግራት ወንድ ስለማላውቅ ይሄ እንዴት ይሆናል አለችው። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ካንቺም የወለደው ቅዱስ እግዚአብሔር ልጅ ይባላል አላት። እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ አለች። የጌታ ባሪያ አለችው ማን መሰለሽ? ራሷን ነው። the handmaid of the Lord ነው ያለችው። ራሷን በጣም በራሷን ዝቅ አድርጋ ነው። ከዛ ደግሞ ተነስታ መልእክቱን ከሰማች በኋላ ወደ አክስቷ ስትሄድ ቅድስት ኤልሳቤጥ ጋር ስትሄድ ከዛ ሰላም ስትላት ጽንሷ የኤልሳቤጥ ጽንሷ ልጁ ሲዘልል ስታይ ከዛ ራሷ ድንግል ማርያም ቆማ ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና እያለች ስትናገር ንግግሯ ደስ ሲል ከዛ በጣም የሚገርመኝ ደግሞ ጌታ እያስተማረ በምድር ላይ እያስተማረ እየተከተሉት በገንዘባቸው የሚያገለግሉት ሴቶች ነበሩ። መግደላዊት ማርያም፣ ዮሐና፣ ሶስና ነበሩ። እዛ ላይ አታያትም። እሷን ለምሳሌሽ ዞር አቴንሽን አትፈልግም። ራሷን ዞር ታደርጋለች። በዚህ በጣም እገረምባታለሁ። ጌታም ሞቶ ከተነሳ በኋላ ከነዛ ከካዱት ከተናገሩት ሰዎች ጋር አብራ ስትጸልይ ታያታለሽ። እና በጣም ነው የምወዳት። መጽሐፍ ጽፌያለሁ። ቅድስት ድንግል ማርያም ታላቅ አእምሮ የሚል መጽሐፍ አለኝ። ካራክተሯን አጥንቼ ነው። በጣም ነው የምወዳት። ሳስባት ሁሉ በጣም እገረማለሁ። አምላክን በማህፀኗ የተሸከመች፣ እሱን የወለደች፣ እሱን ያሳደገች በሚገባት ክብር መከበር አለባት ብዬ አምናለሁ። ስለዚህ ለሁሉም ክብር አለ። በቃ ክርስቲያን በሚለው እንውሰድ። ክርስቲያን